አንድ ንጉስ ሲነግስ ወታደሩ ደምቶለት ነው የሚነግሰው አይደል? ኢየሱስ እኮ እንዲነግስ የደማለት የለም። እንደውም ደምቶ ነው የነገሰው። ሌሎች ሰዎች ሞተውለት አይደለም እሱ የነገሰው፣ ለሌሎች ሰዎች ሞተው ነው የነገሰው። ባይዘው ህጋዊ ትክክለኛው ንጉስ ኢየሱስ ነው። አንደኛ ፈጥሮ ነው የሚገዛው። እስቲ ፈጥሮ አሁን ፕሬዚዳንት ይሆናል ዓለም ላይ? የለም። በፈጠራቸው ህዝብ ላይ ፕሬዚዳንት ይሆናል? የለም። ሁሉም የሚወርዱት ኢየሱስ ሲመጣ ለዛ ነው። ያልፈጠሩትን ነው እየገዙ ያሉት። ስለዚህ ወደፊት የፈጠረን ብቻ ስለሚገዛ ንጉሱ አንድ ነው የሚሆነው፣ ፈጣሪው አንድ ስለሆነ። ሁለተኛ ዋጋ ከፍሏል። ለዚህ ህዝብ ደሙን አፍስሷል። ለስልጣኑ ብሎ የሰውን ደም ያፈሰሰ ሳይሆን እነሱ እንዲከብሩ ብሎ የሱን ደም ያፈሰሰ ንጉስ ነው እና ለሰራዊቱ የሚዋጋ ለሰራዊቱ የሚደማ ያልነው ለዛ ነው።